በትግራይ ዳግም የአየርና የድሮን ጥቃቶች መፈጸማቸውን የትግራይ አስተዳደር አስታወቀ። በኬንያ እየተደረገ ነው የተባለው የሰላም ድርድርም መሰረተ ቢስና ከእውነት የራቀ ነው ሲል አጥብቆ አስተባብሏል። በተመሳሳይ ሰዓት በሀገሪቱ በብዙ አካባቢዎች የወጣቱን ተስፋ ያጨለመውና ሀገራዊ መሰረትን የሚያፈርስ ኃይል አዘል አፈሳና አስገዳጅ ጦርነት ምልመላ ተጠናክሮ ቀጥሏል። በሌላ በኩል ደግሞ በአሜሪካ የሚኖሩ ከ5000 በላይ ኢትዮጵያውያን ከባድ የሀገር ውስጥ ስጋት ወደ ወደቀችው ሀገራቸው ሊመለሱ ነው። የፍርድ ቤቱ እግድ ተነሳ። የትራምፕ አስተዳደር እርምጃውን ሊጀምር ነው። ኢትዮጵያ ውስጥ አሁን እየተካሄደ ያለው የፖለቲካ ሽኩቻ፣ የኃይል ሚዛንና የዜጎች ህልውና ወዴት ያመራል? ዛሬ በእነዚህ አንገብጋቢ ጉዳዮች ላይ ጥልቅ የፖለቲካ ትንታኔ ይዘንላችሁ ቀርበናል። እስከ መጨረሻው አብራችን ቆዩ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ በዛሬው ዕለታዊ የፖለቲካ ዜና ትንታኔያችን በኢትዮጵያና በውጭ ሀገራት የሚኖሩ ኢትዮጵያውያን የሚመለከቱት ሶስት ዋና እርስ በእርስ የተሳሰሩ ታላላቅ ሁነቶችን በቅደም ተከተል እያይዘን ዳሳ እናደርጋለን። አብራችሁን ቆዩ። በቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ የሚወጡ ትንታኔዎችን ይከታተሉ። በትግራይ ያለው የፖለቲካ የደህንነት ውጥረት፣ የድሮን ጥቃቶችና የድርድር ማስተባበያ። በመጀመሪያ የምናልፈው በትግራይ ክልል አዲስ የውጥረት ማዕበል ወደሚያሳዩት የፖለቲካና ወታደራዊ እንቅስቃሴዎች ይሆናል። በቅርቡ ወደ ቀድሞ የፌደራል ስልጣን መዋቅር መመለሱን ያወጀው ህወሓት መራሹ የትግራይ ክልል አስተዳደር በሰጠው መግለጫ ስለ እርቅና የሰላም ድርድር የሚወሩ ዘገባዎችን ከእውነት የራቁ ናቸው ሲል ሙሉ በሙሉ አስተባብሏል። የቢሮ ኃላፊ አብርሃም ሀጎስ በሰጡት መግለጫ በአሁኑ ወቅት በክልሉ በኩል እየተደረገ ያለው የመከላከልና ዝግጅት ዋና ዓላማው የተወሰነ የፖለቲካ ስርዓትን ለማስወገድ ሳይሆን የትግራይ ህዝብ ህልውና የማረጋገጥ ጉዳይ ነው ብለዋል። ኃላፊው አክለውም የብልጽግና ፓርቲ ከተመሰረተበት ጊዜ ጀምሮ በትግራይ ህዝብ ላይ በደሎችን ሲፈጽም የቆየ ነው በማለት የከሰሱ ሲሆን ከፕሪቶሪያ የሰላም ስምምነት በኋላም ቢሆን በስውር ተመሳሳይ ድርጊቶችን ሲፈጽም ቆይቶ አሁን ደግሞ ወደ ሁለተኛ ደረጃ ጥቃት ተሸጋግሯል ሲል ወንጀል አቅርበዋል። ይህንንም ጥቃት ለመመከት በህወሓት የሚመራው አስተዳደር የሰው ኃይልና ሎጂስቲክስን በማመጣጠን ግንባርና ደጀንን በማጠናከር በህዝቡ ላይ የሚፈጸመውን ወንጀል ዘላቂ በሆነ መንገድ ለማስቆም በትኩረት እየሰራ ይገኛል ብለዋል። በጣም አሳሳቢው ነጥብ ኃላፊው ገለጹት የተባለው የድሮን ጥቃት ነው። በቅርቡ የተደረጉ የጥቃት ሙከራዎች በደረሰባቸው ከባድ ሁለንተናዊ ኪሳራ ምክንያት በቀል ለመውሰድ ሲባል በሰላማዊ ዜጎች ላይ ያለመ ተደጋጋሚ የድሮን ጥቃት እየተፈጸመ ይገኛል ብለዋል። በመጨረሻም በውጭና በውስጥ ሚዲያዎች ሲሰራጩ የነበሩትን መረጃዎች አውግዘዋል። የእርቅና የሰላም ድርድር እየተካሄደ ነው። የትግራይ ልዑካን ወደ ኬንያ ሄደዋል። አደራዳሪዎች ወደ ትግራይ ገብተዋል በሚል የሚሰራጩት መረጃዎች በሙሉ መሬት ላይ የሌሉና መሰረተ ቢስ መሆናቸውን አረጋግጠዋል። ይህ የሚያሳየው ከፕሪቶሪያው ስምምነት በኋላም ቢሆን በፌዴራል መንግስቱና በትግራይ ኃይሎች መካከል ያለው እምነት ማጣት ምን ያህል ትልቅ እንደሆነና ሀገሪቱ ዳግም ወደ ሌላ የስጋት አዙሪት እንዳትገባ ያሰጋል። አስገዳጅ የጦርነት ምልመላና አፈሳ፣ የወጣቱ ተስፋ ማጨለም። በሁለተኛውና በሀገሪቱ ማህበራዊና ኢኮኖሚያዊ መሰረት ላይ ትልቅ ውድመት እያስከተለ ያለ ጉዳይ በብዙ አካባቢዎች እየተካሄደ ያለው አስገዳጅ የጦርነት ምልመላ ወይም አፈሳ ነው። በኢትዮጵያ በብዙ አካባቢዎች ከቅርብ ጊዜ ወዲህ ከመንግስትም ከተቃራኒ ተፋላሚ ኃይሎችም እየተበራከተ የመጣውና ለጦርነት አስገዳጅ ምልመላ ወይም አፈሳ ተብሎ የሚገለጸው የወጣቶች መያዝ የአገሪቱን ማህበራዊና ኢኮኖሚያዊ መሰረት በጽኑ የሚያናጋ አደገኛ መንገድ ሆኗል። ወጣትነት የአገር ግንባታ ጉልበት እንጂ የፖለቲካና የጦርነት ስርዓት መሆን የለበት። ለዚህ አሳሳቢ ጉዳይ የሚከተሉትን አራት ዋና የሞራልና የህግ መከራከሪያዎች ማንሳት ይቻላል። አንደኛ፣ የህግ የበላይነትና የሰብአዊ መብት መሸርሸር። ዜጎች በነጻነት የመንቀሳቀስ የመስራትና የመኖር ህግ መንግስታዊ መብታቸው በኃይል ሲገፈፍ የህግ የበላይነት ይፈርሳል። ግዴታን በኃይል ለመጫን የሚደረግ ማንኛውም አይነት ኃይል አዘል ምልመላ የዜጎችን ሰብአዊ ክብር የሚጥስና በአገር ደረጃ ትልቅ ፍርሃት፣ ስጋትና አለመረጋጋት የሚፈጥር ነው። ሁለተኛ፣ የወጣቱን ትውልድ ተስፋ ማጨለም። ወጣቱ ትውልድ በፈጠራ፣ በትምህርት፣ በስራ ዕድልና በኢኮኖሚ ግንባታ ላይ መሰማራት ሲገባ ወደ አልተፈለገና ላልተቋጨ የእርስ በርስ ግጭት በኃይል እንዲሰለፍ ማድረግ የአገርን የመጻኢ ዕድል ማጨለም ነው። ወጣቶች የፖለቲከኞች መጠቀሚያ መሆን የለባቸውም። ሶስተኛ፣ የማህበራዊና ኢኮኖሚያዊ ህይወት መዛባት። በከተሞችና በገጠር አካባቢዎች የሚካሄደው አፈሳ አምራቹን ኃይል ከስራ ገበታውና ከቤተሰቡ ይነጥቃል። ይህም ቤተሰብ ደረጃ የኢኮኖሚ ድቀትን፣ ማህበራዊ መፈናቀልና አጠቃላይ በህብረተሰቡ ውስጥ እምነት ማጣትና ስነ ልቦናዊ ስጋትን ይዘራል። አራተኛ፣ ሰላምን በጦርነት የመተካት የተሳሳተ አካሄድ። የውስጥ ግጭቶችና የፖለቲካ ልዩነቶች በውይይትና
በእርቅና በሰላማዊ መንገድ ከመፍታት ይልቅ በኃይልና በግዳጅ ምልመላ ለማሸነፍ ሞከር ዘላቂ ሰላምን አያመጣም። ይልቁንም የህዝብን ምሬትና ቁጣ በመጨመር የግጭቱን አዙሪት ያራዝመዋል። በአሜሪካ የሚኖሩ ኢትዮጵያውያንና የቲፒኤስ ከለላ ስጋት። በሶስተኛ ደረጃ የምንመለከተው ደግሞ በዲያስፖራ ማህበረሰብ ዘንድ ታላቅ ድንጋጤንና ስጋትን ወደ ፈጠረው የህግ ውሳኔ ነው። በአሜሪካ ከ5000 በላይ ኢትዮጵያውያን ያገኙት ጊዜያዊ የከለላ ሁኔታ ወይም ቴምፖራሪ ፕሮቴክትድ ስታተስ እንዲቋረጥ ስለነበረው የትራምፕ አስተዳደር ውሳኔ የተጣለው የፍርድ ቤት እገዳ መነሳቱ ተገልጿል። የፌዴራል ዳኛ ብራያን መርፊ የትራምፕ አስተዳደር የኢትዮጵያውያን ቲፒኤስ እንዲቋረጥ ቀደም ሲል ተላልፎ የነበረውን የህግ እገዳ ማንሳታቸውን አልጀዚራ ዘግቧል። ይህ ውሳኔ የትራምፕ አስተዳደር የኢትዮጵያውያንን የከለላ መብት ለማቋረጥ የነበረበትን ትልቅ የህግ እንቅፋት አስወግዶለታል። ለመሆኑ ቲፒኤስ ምን ነው? ቲፒኤስ በአሜሪካ ለሚኖሩ የተወሰኑ ሀገራት ዜጎች ወደ ሀገራቸው መመለስ በአስከፊ ግጭት፣ በተፈጥሮ አደጋ ወይም በሰብአዊ ቀውስ ምክንያት አደገኛ ነው ተብሎ ሲታመን በጊዜያዊነት በአሜሪካ እንዲቆዩና ህጋዊ የስራ ፈቃድ እንዲያገኙ የሚያስችል የኢሚግሬሽን ከለላ ነው። ኢትዮጵያውያን ይህንን ከለላ በ2022 እንደ አውሮፓውያን አቆጣጠር በፕሬዝዳንት ጆ ባይደን አስተዳደር ዘመን በኢትዮጵያ በነበረው አስከፊ ጦርነት፣ ግጭትና የሰብአዊ ቀውስ ምክንያት አግኝተውት የነበረ ነው። ነገር ግን የትራምፕ አስተዳደር ባለፈው ታህሳስ የኢትዮጵያውያን ቲፒኤስ እንደሚቋረጥ ማስታወቅ በኢትዮጵያ አሁን ያለው ሁኔታ ዜጎች በአሜሪካ እንዲቀጥሉ የሚያስፈልግ ከባድ የደህንነት ስጋት አይፈጥርም የሚል ምክንያት አቅርቧል። ሆኖም የሰብአዊ መብት ተሟጋች ቡድኖችና ማህበራት ውሳኔውን አጥብቀው በመቃወም ላይ ናቸው። በኢትዮጵያ ያለው የጸጥታና የሰብአዊ ሁኔታ አሁንም አሳሳቢ መሆኑን ይገልጻሉ። ይባስ ብሎ የአሜሪካ የውጭ ጉዳይ መስሪያ ቤት አሁንም ቢሆን ኢትዮጵያውያን በደረጃ 3 የጉዞ ማስጠንቀቂያ ስር አስቀምጦታል። በዚህም ማስጠንቀቂያ ላይ ግጭት፣ ወንጀል፣ እገታና ሽብርተኝነትና የተቀበሩ ፈንጂዎችን እንደ ዋና ዋና የደህንነት ስጋቶች ይዘረዝራቸዋል። ታዲያ የውጭ ጉዳይ መስሪያ ቤቱ ሀገሪቱ አደገኛ ነች ብሎ የጉዞ ማስጠንቀቂያ ባወጣበት ሁኔታ የኢሚግሬሽን ክፍሉ ደግሞ ሀገሪቱ ሰላም ስለሆነች ተመለሱ ማለቱ ትልቅ የፖለቲካና የህግ ቅሬታን ፈጥሯል። በመሆኑም አሁን ባለው ውሳኔ ምክንያት ከ5000 በላይ ኢትዮጵያውያን የቲፒኤስ ክልላቸውን አጥተው በህገወጥ መንገድ የመበረርና ሀገራቸው ወዳለው ያልተረጋገጠ የደህንነት ሁኔታ የመመለስ አስገዳጅ ሁኔታ ሊገጥማቸው ይችላል። የቻናላችን ተከታታዮች እነዚህን 3 አበይት ነጥቦች ስናገናኛቸው የኢትዮጵያ የፖለቲካ ሽኩቻ ምን ያህል ውስብስብ ደረጃ ላይ እንደደረሰ እንረዳለን። በሀገር ውስጥ ሰላምና የደህንነት ስጋት፣ የድሮን ጥቃቶችና የወጣቶች አስገዳጅ ምልመላ በረገሰበት ሁኔታ፣ በሌላ በኩል በውጭ ሀገር የሚኖሩ ዜጎች ህጋዊ ክልላቸውን አጥተው ወደ ሀገራቸው ሊመለሱ በሚገደዱበት ሁኔታ ውስጥ እንገኛለን። አንድ ሀገር ሊጠነክርና ሊረጋጋ የሚችለው የወጣቱን ተሳትፎና ፍላጎት መሰረት ባደረገ ፍትሃዊ ስርዓት እንጂ በስጋት እና በኃይል ምልመላ አይደለም። መንግስትም ሆነ የሚመለከታቸው ተፋላሚ አካላት ከእንደዚህ አይነት ህገወጥና አውዳሚ አሰራሮች በመቆጠብ የዜጎችን ደህንነት እንዲያስከብሩና ችግሮችን በሰላማዊ ውይይት እንዲፈቱ ጥሪ ማቅረብ ይገባል። እናንተስ በዚህ ጉዳዮች ላይ ምን አስተያየት አላችሁ? በትግራይ ያለው ሁኔታ፣ የወጣቶች ምልመላና የአሜሪካው ቲፒኤስ ውሳኔ እንዴት ይታያችኋል? አስተያየታችሁን በኮሜንት ማስቀመጫው ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለዛሬ የነበረን ይህን ይመስላል። በሌላ አዲስ ትንታኔ እስክንገናኝ ሰላም።